እያለነ እየከፈትን እየዘጋነ አውሮዶልቻለሁ ጋሽዬ እርሶኖት እንዴ ይረዳ እርሶኖት እንዴ ይለኛል እንዴ ያየኝ አንተ እርሶኖት እንዴ ትለኛለህ ነው ወይስ እኔን ዘሩ ሞላ ኃይሌን የሚመስል ሌላ ሰው አለ እዚህ እርሶ ተመቸደክቶ ነው በራን ቋቅቶ የሚገቡት ብዬ ነው ምን አገባ ስፈልግ አንኳኳለሁ ስፈልግ ከፍቼ ገባለሁ ምን አገባ ምን ጥልቅ አረገ እሺ ዛሬ በጤናዎት ነው ግንፍል ማለት አበዙሳ በአንድ ቀን በተመሳሳይ ሰዓት እንዴት ሁለት ቦታ ይጠሩኛል ታዲያ ምን ችግር አለው አንድ ሰው እኮ ነኝ እኔ አይደለም ሁለት ቦታ ለምን 10 ቦታ አይጠሩትም መልሱ አንድ ሆነ ምን አስጨነቁት አሳቻ ስልባ ላይ ሆኖ ዝምጦትን ዘበጋረው አየት አላሁኝ ማለት ብቻ እኮ ነው የተጠራሁት ለምን እንደሆነ ገብቷል እሱንማ ምን አውቄ የጠራሁት ነው የሚያውቀው ከደከ የተጠራሁት እኮ ሰርግ ነው ሰርግማ ሆነ ጥሩ ነው ዓለም ሲሳይ እኮ ነው ደግሞ ሰርግ ተሆነ መላውን ይጋር አለጋሽ እኔን ነው ይዴ ምን ያበዛው አንተ ደግሞ እኔ ምለ ታዲያ ምንድነው አንተ ጋር ያለው መላ እኔ ጋር ያለው መላማ እንግዲህ ተውለቱ ጠሪዎች መካከል እንዴው ልቦ ድንግጥ የሚሉት ደግሞ ቀላ የሚልለትን መርጠው አንደኛው ጋር ይሄዱ ሌላኛውንስ ምን ላርገው ሌላኛው ጋር ማን እርሶ ነው ከየሄድሎታለሁ እውነትህን ነው አብጄ ይሞት ታዲያ በቃ ምን ችግር አለው ትሄዳለህ እሺ ጋሽ እሺ እንደው ፈጣሪ እሺ በሎት እንደው ግን ጋሽ እንደው ለሰርጉ የሚሆን የክት ልብስ የለኝም እሱን የሚያወሱኛል እሺ አውሳለሁ ምን ችግር አለው እንደው የትኛው ላውስህ ሁሉም ጋሽ ሁሉም በላ እንደው እንግባና ትመርጣለህ አረጆ ድል ያጣኝ እንዴ ዛሬሽ ወዴት ነው ችኮላው አሳብዬ ለትልቁም ነገር ነው ብርቱ ጉዳይ ነው ብርቱ ጉዳይ ነው ይኸው ጋሽ የሁሉ ለኔ ነው ማለት ነው አዎ ይሄ ሁሉ ላንተ ነው ረሳይ ሞቱ አለማይት እናንተዬ ታዲያ የትኛውን ለብሰህ ብትሄድ ይሻልሃል እችኛቱ ጋሽ ይሄ እችኛቱ አጨነቀኝ እኮ አይኗት ሆነብኝ ጋሽ እዳ መምረጥ ካቃተህ እንግዲህ ተው በቃ ጋሽ እርሱ አይተው ተቁመኔ ጋር ተግርማ ሞገሴ ጋር እንደው ተውለመና የተሽንጨ ጋር የሚሄዱና አይተው ይምረጡልኝ እርሱ ልወክልህ ማለት ሳያንስ እንደገና ልብስ መራጭ ልታደርገኝ ቃጣ ምን አለበት ጋሽ ስንት ዓመት ሙሉ ሳገለግሎት ኑሬ ዛሬም ቢያገለግሉኝ ምን አለበት እንደው እስቲ እንደው ሰው ያርጉኝና ሰው ይግረመው ጋሽ በላሁ ሰው ሳይሰማ ውልቅ ብለህ ከዚህ ቤት ውጣ እንዴ ለምን ጋሽ ስንት ነገር ተነጋግረን እንደው አቂ ተማክረን አልገብቶልኝ ሲያበቁ ዝም ብሎ ውጣ ይሉኛል እንዴ ሰርጉን ማሄዳለሁ ከመቼ ጀምሮ ነው ሰርግ ቦታ ተወካይ የሚላከው በውክልና እንኳን ሰርግ ስንት ጉዳይ ይፈጸም የለ እንዴ ጋሽ እኔስ እንደው ጉድህን ብዬ ነበረ አየሁት ጉዴን አየሁት ማለት ነው ሞላይ ሙት አየሁት ጋሽ እስታውን እኔ ከደከን አንቺ ሁለት በብልጠት ሆነ በጉልበት ሁሌም ወንድ በላይ አበጀ ያጤው ነበር ማለት ነው ለዛውም ግጥም አርጌ ነዋ ተኗኗናታ እንዴት ነው ብርቱ ጉዳያችሁ ተጠናቀቀ ይብላይ ደርሶ ስንት ጉድ ችሏልች እኔስ ግደለም ሀጅ ነኝ ወይ ምን ነው ምን ሆናችሁ ወዲ ልጆች ግን ይምከሯቸው ማን ጋሽን ይምከሯቸው በዲ በኩል ወዲ ልጆ እስከ መቼ ነው ግን ይሄ ሰርጉን ነው አይደለም ይሄ ወዲ ልጆ ያልከው እስተሞት መቃብር እስከገባ ድረስ ወዲ ልጆ በቃ ምን ያስቃል እዚህ ጋር ምን ያስቅ ነገር እየለነስክ ነው ወይስ ሙዝ እንዳየሽ ነው እየዘለልክ ነው ሳቅ አንተ ሳቅ ከትንሽ ጊዜ በኋላ በከተማው ውስጥ አለ የተባለ የሰርግ ኮሪዮግራፈር ሰውን ተኛል እንዴ በዚህ በቀደም የክሊፕ ኮሪዮግራፈር በመሆኑ ስትል ነበር ይቤ እሱንም እኮ አልተውኩትም በጣም ብዙ ቢዝነስ ያለው የሰርግ ኮሪዮግራፈርነት ነው ለነገሩ ነተን ዘንድሮ ተጋቢ የሚያጨናንቀው እንዴት ተግባብተን ጥሩ ትዳር እንመሰረታለን የሚለው ሳይሆን እንዴት ተግባብተን ጥሩ ዳንስ እንደንሳለን የሚለው ነው እኔም እኮ
እሱን ብዬ እኮ ነው አንተ እንኳን ተው የሰርግ አዳራሹ ስትገባ የሚታይ ዳንሱ ሳይሆን የተንጣለለው ቡፌ በባጃጅ እየዞርክ መታለስ ወይኔ እኔ ለሰርጉ ሁለት መደንስ መሰለህ እንዴ እና ምንድነው የምታረግ አይደለም እኮ እሺ ይኸውልህ ሙሽሮቹና ሚዜዎቹን እኮ ነው ከሰርጉ በፊት ዳንስ ማለማመዳቸው ባንተ ተለማምደው መድረክ ላይ ሊደንሱ ደፋሮች ናቸው እኔ ግን የሙሽሮቹ የሚያሳዝነኝ ይሄ አይደለም ያንን ሁሉ ሰው አበልተው አጠጥተው መለስተኛ ኮንሰርት አዘጋጅተው ደንሰውለት እንደ ሼክ ተበጥብጠውለት ያወጣቸው አንተ ስለ ስርዓት እንደዚህ ስትል ሰው እንዳይሰማ ገበያችንን ሊያቋርጥብን ነው እንዴ ይልቁኑ ስለ ራስ ሰርግ አስብበት ይበላ ፒፓው እኮ ምን ይመስል ክትፎ ከተንጣለለ ቅቤ ጋር አቅርበለት ግጥም አርጎ ከበላ በኋላ ቅቤው ኮሰረት ያንሰዋል ሊል እሱ እኮ እንደሚለው ቁንጣና አጨናንቆት ነው ታዲያ እኔ በነጋታው በተበደርኩት ብር ቤቴ ገብቼ ልጨናነቅ ብቻዬን ልለፍልፍ ይቤ እውነት ይሄንን ካንተ በመስማቴ አፈር ያለው በእውነት አዎ ተሰምቶኛል እሺ ሰው በልቶ ጠጥቶ ብሎ ያልመረቀው ሰርግ ብዙ አይቆይም ሰው ያለ አቤት ሰው ለሆዱና ለሱሱ ጥቅስ ሲችል ወይ ገባ ያቶ ሸንቁጤ የህቱ ልጅ ሰርግ አለ እሱ ዋናው አዎ ተመላልሶ አደራ እንዳትቀሩ ብሎናል በዚህ ላይ ደግሞ የበንቲ የወንድሙ ልጅ ሰርግ አለ ምን ይሄ ብቻ የዱሮ መስሪያ ቤቴ ባልደረባዬ የነበረው ሰውዬ እሱም ልጁን ይደራል ወይዘርሽ ወደ ቢሮ ከሄድንማ የኔስ የሥራ ባልደረባዬ ልጅ ሰርግ አለ አይደል በዋናነት መቅረት የሌለብን ግን ያቶ ሸንቁጤን ሰርግ ነው ለምን አትሉ ለምን ስትቀኑ ተመላልሰው አደራ እንዳትቀሩ ያሉት በንቲስ ቢሆን እንዴ የስንት አመት ጓደኛዬ እኮ ነው በቀር ሰው አያረገኝም ምን አይነት ጭንቅ የሚል አጣብቂኝ ውስጥ ነው የገባሉ እንዴ እነሱ ግን ምን ነክቷቸዋል እንዴት በተመሳሳይ ቀን በተመሳሳይ ሰዓት ሰርግ ይደግሳሉ አዛልዬ አይዞሽ ግዴለሽም ምንድነው ዘመደ ብዙ ጠላው ቀጭን ነው ይባል የለ እኛን ማለት ነው ዘርዬ ደግሞ አባቢ ተጨንቄና ተጠብቤ ምን ሐሳብ እንደመነጨልኝ ታውቃለህ ምን አመነጨሽ ለምን ሁሉም ጋር ወጣ ገባ እንል የጀርዛ ጥብስ መሰላት እንዴ ስሚ ሰርጉ እኮ በተመሳሳይ ሰዓት ነው ሁሉም ጋር የሚደረገው እንደውም ከዚህ ሁሉ የሚሻለው ሁሉም ጋር መቅረት ነው እንዴት አድርገን ነው የምንቀረው በቃ እኔ አሞኛል ብዬ ጠቅለል ብዬ ተኛለሁ አባቢ አንተ ጥቅልል ብለህ ብተኛኛ መሄዳችን መች ይቀራል እንዴት ሆኖ ነው እናንተ ብትሄዱት የተጠራውት አባወራው እኮ ነኝ እኔ ከቀረው እናንተ ለምን ትሄዳላችሁ አባቢ መቅረቱን ምን አመጣው እኮ እንዴት ምን አመጣው ስማ ሶስቱም ሰርግ እኮ በተመሳሳይ ሰዓት ነው ታዲያኛ ልንገነጣጠል ነው ልንቦጫጨቅልህ ነው ወይስ በካርቦን ኮፒ ሆነን ነው የምንሄደው አባቢ አንዱ ጋር እንሄዳለን ለሌላው ግን እኔ ነኝ ያለ መፍትሄ አለ አፍ አይደለም አውርደዋ አባቢ እድሜ ለቴክኖሎጂ ነው በአሁኑ ጊዜ እኮ ሰው እንኳን ሰርግን የሚያህል ነገር አግኝቶ ደቂቃውን በሰከንድ ውስጥ የተሰማውን ስሜት ይልካል ሲከፋው ከፋይ ሲስቅ ተደሰትኩ ብሎ አይደል ፖስት የሚያደርገው እሺ ወንድም ይበቃል አሁን ይሄ ከምናወራው ነገር ጋር ምን ያገናኛል ነፍሴ ይገናኛል እንጂ አንቺ ማገናኘት ፈልጊ እንጂ ይገናኛል ይኸውልህ አባቢ አሁን ለምሳሌ እኮ በዚህ ቴክኖሎጂ የተነሳ አንዳንድ ባህሎቻችን በጣም ተቀይረዋል ለቅሶ ቤት እዝን ምናምን ይዞ መሄድ ቀረ ለምን ፌስቡክ ከቻላ ሰው የሞተበት ሰው ፎቶውን ሟች ከመሞቱ በፊት ብሎ ፖስት ያደርጋል እኛ ደግሞ ዱቅ ብለን አራይፒ በማለት ኮሜንት አድርገን ለቅሶ እንደርሳለን አንተ ግፈኛ ነህ አሁን እኛ ስለ ለቅሶ መች አወራን አባቢ ያው ነው ሰርግና ሞት አንድ ነው ሲባል አልሰማህም ሙሽሮቹም እኮ ቢሆኑ ገና ከአዳራሽ ሳይወጡ ፎቶአቸውን ፌስቡክ ላይ ለቀው just married ማለታቸው አይቀርም በቃ ተናገርክ ይሄው ነው ለሰማ ሰው በቂ ነው አባቢ በነገራችን ላይ የሰርግ ባህል እኮ ተቀይሯል አሁን እስቲ ሂድ ፌስቡክ ላይ ገባ ለየት ያለ የእንትናና የእንትናን ሰርግ ተመልከቱ ዳንሳቸው እንዴት ነው ያምራል ወይ ምናምን ይያሉኩ የዳንስ ውድድር አድርገውታል ሙሽራ ቀብረር ኮራ ማለቱ ቀረ ማለት ነው ወይ አባቢ እሱማ በእናንተ ጊዜ ቀረ አልታየም እንደ ቀብረር የለም አባቢ በአሁን ጊዜ በሻኪራና በቢዮንሴ ዘፈን ነው ሼክ እየተመታ የሚገባው በቃ ዳንሱን ላይክ ካረክ ባትገኝም ሰርጉን ታደምክ ነው የሚባለው ካንተ ሐሳብ ተወካይ ላክ ያለኝ ይሻላል እኔ ምለው እዚህ ቤት አንድ ደህና ሐሳብ የሚያመነጭ ሰው ይጥፋ እንዴ
አባቢ እከራሱ ከታ መጣው ተወካይ መላክ ራሱ እኮ አሪፍ ሐሳብ ነው ያተ ያማል እንዴ የካ ሐሳብ ካንተ ይሻላል አልኩ እንጂ የእካ ሐሳብ ትክክል ነው የሚል ነገር ወጣይ አባቢ ከዚህ የተሻለ ሐሳብ መቼም ሊገኝ አይችልም ይልቁ እኔ ላሳያችሁ ስለ ውክልናው አትጨነቁ ውልና ማስረጃ ሳትሄዱ ቀጫራ አንተ ይሄ መንጭቆን ማያስነሱት ነይ ነፍስ ደም በኔ ከተኛ ሰው ጎን ማርቀመጡ እጂ ያደለው ከሞተ ሰው ጎን ይቀመጣል ቁጭ በይ ይሄን ድል በኋላ አታገኙ ቁጭ ዱቅ በቃ እጁን ያዡ አንቺ አትንከርፈት ያስገብተሽ ያዡ እሺ ለዚህ ማለት እሺ እንደዚህ ፊልም ላይ እንደማየው አያችኋችሁ አይደል አቢና ከን ልክ ጋሽ ባንቲ ሰርግ ላይ ማሚና አባቢን ወክለው